እንግዲህ በዛሬ መርሃ ግብራችን ስለ ፖፖ ስለሚባለው ላይቭ አፕሊኬሽን ነው የምናወራው። ስለዚህኛው አንድ ነው ከታች በላይቭ ያለውና በዚህ አፕ አማካኝነት እንዴት በጣም ብዙ ወጣቶች እየታጨዱ እንደሆነና አፑን ለመጠቀም ስልካችሁ ላይ ስታወርዱም አክሰፕት የምትሏቸውን ተርም ኤንድ ሰርቪስ የፖፖ ላይቭ አፕሊኬሽን ማለት ነውና ፕራይቬሲ ፖሊሲ የሚባሉ አግሪመንቶች አሉ፣ ስምምነቶች ማለት ነው። በእነሱ ስምምነቶች ውስጥ እናንተ ማታነቧቸው እኔ ግን ያነበብኳቸው እነሱ የነገሩን ከናንተ የሚፈልጉትና የሚወስዱት ነገር አለ፣ ያልነገሯችሁም የሚወስዱት ነገር አለ። እሱን በማስረጃ ተመርኩዘን እንመለከታለን። እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እና ላይክ በማድረግ ጀምሩ። ታዲያ ይህ ፖፖ የተባለው አፕሊኬሽን ምን አይነት ቤት ነው የሚለውን ከማውራታችን በፊት ስለናንተ ቤት እናወራ። ቀጣዩ መርካቶ ፒያሳ ልትሆን ነው። የፈረሰችውን ፒያሳ መልሶ ለማልማትና የንግድ ቀጠና ለማድረግ በመንግስት በኩል ከፍተኛ ስራ እየተሰራ ነው። እኛ ደግሞ በአድዋ ሙዚየም ፊት ለፊትና በግዙፉ ተርሚናል ጎን የንግድ ማዕከል ይዘንላችሁ መተናል። የንግድ ሱቆችን ከ3.9 ሚሊዮን ብር እስከ 7 ሚሊዮን ብር አጠቃላይ ክፍያ ያላቸው ሲሆን ከ900 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን በአንድ ዓመት ከ6 ወር ውስጥ ከፍለው ማጠናቀቅ ይችላሉ። ይፍጠኑ፣ ያሉን ሱቆች ውስን ናቸው። እንግዲህ ወገኖቼ ይሄን አፕሊኬሽን ማን የሰራው ከየትስ ነው የመጣው የሚለውን ነገር ለማጣራት እናንተም ከሞከራችሁ እኔ ሞክሬ ስለሆነ ማለት ነው ከሞከራችሁ እርግጥ የሆነ ስፔሲፊክ የሆነ ማስረጃ አታገኙም። በጣም ብዙ አይነት ብዥታ የሚፈጥሩ መረጃዎች ነው ጉግል የሚሰጣችሁ ወይም ደግሞ የምታነቧቸው ዌብሳይቶች ላይ የምታገኙትና ይላችሁ አንድን አፕሊኬሽን ጠልቆ ለመረዳት አፕሊኬሽንን ብቻ አይደለም የሆነ ነገር ጠልቆ ለመረዳት በዋናነት ከየት ነው የመጣው የሚለውን ማወቅ በጣም አስፈላጊ ነው። ምክንያቱም ከቆሸሸ ጋን ውስጥ ንጹህ ስለማይቀዳ። ነገር ግን ማንነቱን ለእናንተ ለመንገር ብዙ ነገሮችን ካነበብኩና ካየው በኋላ ብዙ በቃ እንዳልኳችሁ ግራ እንዲገባችሁ ስለሚፈልጉ ማንነታቸውን በግልጽ አይነግሯችሁም። ነገር ግን አንድ ሬዲት የተባለ የስልክ አፕሊኬሽን እንዲሁም ደግሞ ዌብሳይት አለ። ሬዲት ማለት ብዙ ጥያቄዎች ያሏችሁ ነገሮች ካሉ ትጽፉና እዛ ላይ ቀጥታ ከሰዎች ነው ምላሽ የምታገኙበት ታውቁታላችሁና ታዲያ እዛ ዌብሳይት ላይ ሬዲት የሚባለው ላይ ሰብ ሬዲት አለ። ፖፖ ላይቭ ስካም ነው ወይስ ትክክለኛ ነው አጋንንታዊ ነው አይደለም የሚለውን አንዳንድ ምናልባት ፐብሊክሊ ለህዝብ ያልተናገሩትን ነገር መመለስ የሚችሉ የውስጥ አዋቂዎች ካሉ እድሉ ሲሰጥ አንድ ማንነቱ ያልታወቀ ሰው የጻፈውን ኮሜንት ላንብብላችሁና እሱን ከማብራራት እንጀምራለን። እንግዲህ ሰብሬዲቱ ይሄ የምትመለከቱት ነው። እናንተ እዚህ ጋር እኔ እዚህ ጋር ነው የምንመለከተው። ትራምፕ 3385 በሚል ማንነቱ ባልታወቀ አንድ ሰው ነው የተጻፈው። ሴት ወይ ወንድ ልትሆን ትችላለች። እንደዚህ ይላል እንደምታነቡት ባይቱ ኪንግሹ ኦር ፖፖ ላይቭ ይላል። ትርጓሜውን ይሄንን ቃል ባይቱ ኪንግሹ የሚለውን ጉግል ላይ ሄዳችሁ ሰርች ብታረጉት ቃሉን ኮፒ አድርጋችሁ ዛ ፔስት ብታረጉት ፖፖ ላይቭን ነው መጀመሪያ ላይ የሚያመጣላችሁና ባይቱ ኪንግሹ የቻይነኛ